አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወደ ሀገሬ ልጆች እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ኢንሻአላህ ባለፈው በነገርኳችሁ መሰረት ዛሬ ደግሞ ለሀገር መደዋወያ የምትፈልጉ ማለት ነው ወንድሞች ይጠቅማችኋል። በስነ ስርዓቱ ከመጀናችሁና ወቅቱን ጠብቃችሁ ከተጠቀማችሁበት ይጠቅማችኋል ብዬ ተስፋ አደርጋለሁኝ ኢንሻአላህ። ቀጥታ ወደ ጉዳያችን ማለት ነው ኢንሻአላህ። ይሄ ለሀገር በተለያየ እንዳቅማችን ሰጥቶናል ማለት ነው። ብዙ ጊዜ አሁን ሊባራ ማለት ነው የ20 ብር ወይም የ23 ብር ሞልታችሁ ቢያንስ አወራን ከተባለ 7 ደቂቃ ምናምን እሱም ኔትወርክ ከሰራልን በደንብ ነው የምናወራው ማለት ነው። ኔትወርክ ከሌለ ከ5 ደቂቃ በላይ አናወራም እኔ በራሴ ስላየሁት ማለት ነው። እና ይሄ ጥሩ አጋጣሚ ነው ብዬ አስባለሁ ማለት ነው። እና እንቻለ ቀጥታ ወደ ጉዳዩ ግን እናንተ ማድረግ ያለባችሁ ምንድነው? አሁን እዚህ ጋር ለሁለት ቀን የሚሰጣለ ለአንድ ቀን የሚሰጣለ በየቦታው ላይ ማለት ነው። እናንተ የመጀናችሁበትን ሰዓት ማወቅ አለባችሁ። መቼ እንደሚያልቅ ማወቅ አለባችሁ። ስራ ቢዚ በሆናችሁበት ሰዓት ሳይሆን መመጀን ያለባችሁ ስራ ጨራርሳችሁ ምናምን ነገር በቃ ማውራት ትችላላችሁ በምትሉበት ሰዓት ላይ ትመጅኑና ወቅቱ ሳያልፉባችሁ ማውራት አለባችሁ ሳትረሱ ማለት ነው። አንዳንድ ጊዜ ስራ ቢዚ እንሆንና መጀነን እንረሳዋለን በቃ ይሄዳል ማለት ነው። ቀን ከሰጠን ደግሞ ለአንድ ቀን ከሆነ በቃ ያቺ አንድ ቀን 24 ሰዓት ከሞላች خلاص ይሄዳል ማለት ነው። ያነሰዋል በራሱ በቃ ለሁለት ቀን ከሆነ ሁለት ቀን የመጀንባት በዛችሁ በሰዓቷ ላይ ይሄዳል መጃኑ ማለት ነው። ስለዚህ የመጀናችሁበትን ሰዓት ማወቅ አለባችሁ ሀባዬ ኢንሻአላህ። በዚህ መንገድ ከተጠቀምን እንጠቀምበታለን ብዬ ተስፋ አደርጋለሁ ማለት ነው። ሱብሃንአላህ። እሺ አሁን የመጀመሪያው ስንት ነው? እዚህ ጋር ለ30 ደቂቃ ነው የሚለን ማለት ነው። 30 ደቂቃ 500 ጅብ 100 ደቂቃ ሊባራ ጋር የምትደዋወሉበት አለ። ልብ በሉ 30 ደቂቃ ነው የሚያስጠቅመን ማለት ነው። 30 ደቂቃ ነው የሚያስጠቅመን 500 ጅብ ይሰጠናል። 100 ሊባራ ጋር የምናወራበት 100 ደቂቃ ይሰጠናል። ያለው ማለት ነው ለሁለት ቀን ነው የሚያገለግለው ማለት ነው። ለሁለት ቀን ድረስ ይቆያል። ከሁለት ቀን በኋላ ለምሳሌ 10 ደቂቃ አውርታችሁ ሳይመቻችሁ ቀርቶ ትዘጉና ከዛ ደግሞ 3 ቀን 4 ቀን ምናምን ነገር ሁለት ቀን ብቻ ነው የሚያስጠቅማችሁ። የሚያስፈልገው ቀላል ብር ነው 15 ሪያል ነው የሚያስፈልገው ማለት ነው። 15 ሪያል እንዴት ነው የምንመጅነው ለምትሉ አንዳንድ እህቶች አልሰራልንም እንዴት ነው የሚመጅነው ምናምን እሱ እንዴት እንደሚመጀን እዚህ ያስቀምጡላችኋል ማለት ነው። ገብቷቸዋል። አንዳንዱ በቃ ይሄንን ኮኮብ አድርጎ 3 ጊዜ 6ን ይጽፍና የኢትዮጵያ ቁጥር ነው የሚጨምረው። እንደሱ አይመጀንም ሊሆን አይችልም ማለት ነው። በህጉ መሰረት ነውና እዚህ ጋር ነጅማዋን ታደርጋላችሁ። ኮኮቧን አድርጋችሁ 3 ጊዜ 6ን ትጽፋላችሁ። ከዛ መልሳችሁ ነጅማዋን ታደርጓታላችሁ ማለት ነው። ከዛ 2 5 1 251ን ትጽፋላችሁ ማለት ነው። ከዛ ምን ታደርጋላችሁ? መረባዋን ወይም ደግሞ መሰላሏን ታደርጉና በመደዋወያው ነው ይሄንን የምትጽፉት። ሜሴጅ ቦታ ምናምን ገብታችሁ አይደለም፣ በመደዋወያው ነው የምትጽፉት። ይሄንን ስትመጅኑ ቀጥታ ነጅማ መሰላሏን አድርጋችሁ ትደውሉበታላችሁ። ካላስ ይመጅንላችኋል። እርግጠኛ ለመሆን እናንተ ትጠይቁታላችሁ ማለት ነው። ቆረጠ አልቆረጠ የሚለውንም ኔትወርክ ለለበት ቦታ ከሆናችሁ ደግሞ ትንሽ ትጠብቁታላችሁ። ካልቆረጠ ካላስ ከቆረጠ ቀጥታ የሰጣችሁ ቀን አለ ለስንት ቀን እንደሚቆይ በቀናችሁ መጠቀም ነው ከናንተ የሚጠበቀው ማለት ነው። እዚህ ጋር 40 ደቂቃ ነው የሚሰጠን። አንድ ጅብ ነው 100 ደቂቃ ሊባራ ጋር የምንደዋወልበት አለን። በነገራችን ላይ እኔ ስመጅን ማለት ነው ይሄ ሊባራ ሰዋ ላይ ይደውላል መጃኑ ማለት ነው። ሞባይል ላይ ዘይን ላይ ይደውላል ማይ ሸሪሃ ላይ ይደውላል። ካሁን በፊት ነው ስለሞከርኩት ማለት ነው። ግን መደዋወያ ብቻ ከሆነ መጃን የምታወርዱት እናንተ ለአንድ ወር ወይም ለ15 ቀን ከሆነ ያ ለዛው ለራሱ ለሊባራ ብቻ ነው የሚያገለግለው። ግን ይሄን የሸበካው ካሁን በፊት እኔ ለ3 አመት ተጠቀመበት ስለነበረ ዳታ ማለት ነው የዚህ ሀገር ዳታ በዚህ በሊባራ
በሊባራ መጃን ማለት ነው ለዳታ ጋር ብሬ ባወረድኩት እንደፈለኩ ነው። ሰው ጋር መንጋ እደውላለሁ አይከለክልም እንትን አይልም ማለት ነው። እናንተም ጀርቡት። አለኩል ያህልን ይሄ 40 ደቂቃ አንድ ጅብ 100 ደቂቃ ሊባራ ጋር የምታወሩበት ይሰጣችኋል። ከዛ የሚያገለግለው ለስንት ቀን ነው? ለ3 ቀናት፣ ለ3 ቀን ብቻ። ብሩ ደግሞ በጣም በሚገርም ሁኔታ ቀላል ብር ነው። 24 ሪያል ነው የሚያስፈልጋቸው ማለት ነው። እንግዲህ በ24 ሪያል አንድ ቀን ስንደውል ማለት ነው 8 ደቂቃ እንኳን እናወራም፣ ግን ለ3 ቀናት ያገለግላል ማለት ነው። 40 ደቂቃ 3 ቀናት ድረስ መቆየት ይችላል ማለት ነው። ለምሳሌ 10 ደቂቃ አውርታችሁ ብትዘጉ ከዛ ከሁለት ቀን በኋላ ደግሞ እንደዚሁ 3ኛ ቀን ላይ ሰዓቷን ጠበቃችሁ። ለምሳሌ አሱር ከሆነ አሁን አሱር ነው ሰዓቱ። አሱር ከሆነ የመጀናችሁት በዛችሁ አሱሯ በመጀናችሁበት ሰዓትና ደቂቃ ይሄዳል ማለት ነው፣ አይጠብቅም። ስለዚህ የመጀናችሁበትን አትርሱ፣ ሰዓት ጠብቁ ማለት ነው። ኢንሻአላህ አመጃጀኑ የተለየ ነገር የለውም። ነጅማዋን ታደርጋላችሁ 3 ጊዜ 6 እንጽፋላችሁ። ከዛ በነጅማ ወይም በኮኮባ ትዘጋላችሁ። 255 እንጽፋላችሁ። 255 ትጽፋላችሁ። ከዛም መሰላሏን አድርጋችሁ በመደዋወያው ትልኩታላችሁ ማለት ነው። እስከሚወርድላችሁ ድረስ መጠበቅ ነው። እዚህ ጋር ስንት አለን? 70 ደቂቃ። እዚህ ጋር 70 ደቂቃ አለን። ልብ በሉ 70 ደቂቃ ይሰጣችኋል። አንድ ጅብ ፕላስ አንድ ጅብ ይሰጣችኋል። ከዛም ፕላስ 250 ለሊባራ መደዋወያ ይሰጣችኋል ማለት ነው። እንግዲህ ሌላም ስልክ ላይ የሚያስደዋውል ከሆነ እናንተ ሞክሩት። ለኔ ሰርቶልኛል ብያችኋለሁ ከአሁን በፊት። እዚህ ጋር ለስንት ቀናት ነው? ለ7 ቀናት። 7 ቀን ድረስ ይቆያል ማለት ነው። 7 ቀን ድረስ ይቆያል። ኢንሻአላህ በደንብ ተጠቀሙበት ማለት ነው። የሚያስፈልገን ብር 7 ቀን ድረስ ቆይቶ የሚያስፈልገን ብር 45 ብር ነው ማለት ነው። 45 ብር መደዋወያ እንትን ሽስሞ መመጀኛው ያው እንደዚሁ እንደላይኛው ነው። 3 ጊዜ ነጅማዋን አድርጋችሁ ከዛም 3 ጊዜ 6 ጽፋላችሁ። ከዛ በነጅማዋ ወይም በኮኮባ ትዘጉታላችሁ። ከዚያ 2 ማለት ነው 252 ትጽፉና ከዛም መሰላሏን አድርጋችሁ በመደዋወያው ትሰጣላችሁ ማለት ነው። በመደዋወያው ትልኩታላችሁ። خلاص መጀናችሁ ማለት ነው። በዚህ መልኩ ባጭሩ ሀገር አውርተን እዚህም አውርተን ለሁለት ማለት ነው። በአንድ ድንጋይ 2 ወፍ የሚለው እዚህ ጋር ይሰራል ማለት ነው። ለሀገርም ይሰጣችኋል፣ ለዚህም ይሰጣችኋል። ገብታችኋል? እና ኢንሻአላህ ማሻአላህ በፊት ላይ ሊባራ አያወርድም ነበር፣ የለም ነበረ። ብዙዎቻችን ሊባራ ማለት ነው ማለት ያለን ለራሱ ሌላ እንገዛ ነበር። እዚህም ለራሱ እንደምታዩት በጣም አሪፍ አለው። ኢንሻአላህ ቀጣይ ያቀርብላችኋለሁ። እዚህም አለ የወር መፍትሄ የምትፈልጉም ኢንሻአላህ ልክላችኋለሁ ማለት ነው። በጣም አሪፍ ነው። ኢንሻአላህ ተጠቀሙበት። የተለያዩም የሰዋም ይዤላችሁ መጣለሁ፣ ዘይንም ይዤላችሁ መጣለሁ። ኢንሻአላህ ያለውን ነገር ይዤላችሁ መጣለሁ ባላ ፍቃድ ማለት ነው። ኢንሻአላህ እንደምታዩት ነው። በጣም አሪፍ ነው። በጣም አሪፍ ማለት ነው። ኢንሻአላህ እስከዚያው ድረስ አላህ Subhanahu Wa Ta'ala ሁላችንንም በያለንበት ይጠብቀን። ሀገር ቤተሰባችንን ሰላም አላህ ያድርግልን። ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ ማለት ነው። ያው ችግር ከሌለው ማለት ነው። ኢንሻአላህ ቪዲዮ እንደምትጠቀሙበት ተስፋ አደርጋለሁኝ። ያው በ20 ብር ሞልተን ትንሽ ደቂቃ ከማውራት ይሄ ተሻለ ይመስለኛል እንደኔ ማለት ነው። ያው መጀረቡ አይከፋም። ጀርቡት፣ ሞክሩት። ከተጠቀማችሁበት ብዙ ደቂቃ ካስወራችሁ ተቀጥላላችሁ ማለት ነው። ምክንያቱም ለዚህም ለዛም ስለሆነ የሚሰጠን አሁን እናንተ የመጀናችሁበትን ሰዓት እንዳትረሱ፣ በሰዓቱ ስለሚያነሳው ማለት ነው። ኢንሻአላህ እስከዛው ድረስ ሰላም ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።